ሁሉም ሰው ሊያነበው የሚገባ መልእክት ለምን አልነገርሽኝም? ከሲኦል የተጻፈ የፍቅር ደብዳቤ በዶክተር ወዳጄነ መሐረነ የተዘጋጀ ጽሑፍ። ቤተልሔም ሰፈሯ ስትደርስ ከምሽቱ 3 ሰዓት ሆኖ ነበር። እጅግ ከምትወዳት ጓደኛዋ ከማኪ ጋር ነበር ያመሹት። ለሁለት የበሉት ትልቅ ፒዛ በጣም አጥግበቷት ስለነበር ቤቷ የቀረበላትን ራት ይቅርብኝ ብላ ለምሽት የምትመርጠውን የካሞሜላ ሻይ ጠጥታ በቀጥታ ወደ መኝታ ቤቷ ገባች። እንደ ልማዷ አጭር ጸሎት አድርሳ ቢጃማዋን ለብሳ ለእንቅልፍ ራስዋን አመቻቸች። የቤቲ እንቅልፍ ሁል ጊዜ ጣፋጭ ነው። ጸጉሯ ትራስ ከነካ እርሷ የለችም፣ ወደ ሌላ ዓለም ትሄዳለች። ደግሞ ህልሞች ታልማለች፣ ለዛውም የሰበንዲ ህልሞች። በህልም የምትቀበላቸው መልእክቶች መሬት ላይ ጠብ አይሉም፣ ሁሉም ሲፈጸሙ አይታለች። ዛሬ ህልም አይቼ ብላ ከጀመረች ሁሉም ሰው በጉጉት ነው የሚሰማት። በዚህ ሌሊት ያየችው ህልም ግን እጅግ የተለየ ነው። አንድ ሰው ደብዳቤ ይዞላት ይመጣል። በህልሟ ደብዳቤው የተጻፈው ከታች ከሲኦል ሲሆን የጻፈችላት ደግሞ አብራት ያመሸችው ባልንጀራዋ ማኪ ናት። ደብዳቤው እንዲህ ይነበባል። ውድ ጓደኛዬ ቤቲ፣ በድንገት ሳላስበው ዛሬ ሌሊት ወደ ማላውቀው ስፍራ መጣው። ሲኦል ነው ብለው ነግረውኛል። የምጽፍልሽ ከዛ ነው። በጣም የሚያስፈራ የሚያስጨንቅ ቦታ ነው። በቅጽበት ከመንገድ ወደዚህ ሲያመጡኝ ለምን ብዬ ጠይቄያለሁ። የሰጡኝ መልስ ከጠላት አላመለጥሽም፣ የጎብኝትሽን ወራት አላወቅሽም፣ የተከፈለልሽን አልተረዳሽም የሚል ነው። አንቺ ግን ታውቂ ነበር አይደል? ተረድተሽም ነበር አይደል? ግን ለምን አልነገርሽኝም? ቤቲ፣ እንዳንቺ የሚቀርበኝ ጓደኛ ኖሮኛ አያውቅም። ሚስጥረኛ ያንቺ ነበርሽ። አንድ ቀን እንኳን ሳላገኝሽ ከዋልኩ ይቅር ይለኝ ነበር፣ ትናፍቂኝ ነበር። አሁን በፍቅር ልውቀስሽ ብዬ እንጂ ተጣልቼሽ አይደለም ቤትዬ። ብዙ ቀን ሳውና አብረን ገብተናል። ጃኩዚ ውስጥ ተዝናንተናል። ስለ ብዙ ነገር አውርተናል። መካሬ ነበርሽ። ግን ቤትዬ ልጠይቅሽ፣ ለምን ስለ ክርስቶስ አልነገርሽኝም? ጸጉራችንን ጥፍራችንን ስንሰራ ሁሌም አጠገብ ላጠገብ ሆነን ነበር። ለብዙ ሰዓታት እናወራ ነበር። አንቺ ግን ታውቂ ነበር አይደል? መዳን ከቅድስት ማርያም በተወለደው በኢየሱስ ክርስቶስ እንደሆነ። እስቲ አሁን እያነባው በፍቅር ልጠይቅሽ ቤትዬ፣ የኔ ቆንጆ ለምን አልነገርሽኝም? ምሳ አብረን ስንበላኮ ከ3 እስከ 4 ሰዓታት ይፈጅብን ነበር። ስለሄድሽባቸው ከተሞች፣ ስለ ፓሪስ፣ ስለ ለንደን፣ ስለ ኒውዮርክ፣ ስለ ባንኮክ ስታወሪልኝ አፌን ከፍቼ ነበር የምሰማሽ። ግን ቤትዬ፣ የኔ ጓደኛ፣ የኔ ማር፣ በመስቀል ላይ ስለተሰራው ሥራ ለምን አልነገርሽኝም? አያስፈልጋትም ብለሽ ነው? በየጊዜው ከውጪ ስትመጪ ስጦታ ታመጭልኝ ነበር። ዛሬ እንኳን ይዤው የነበረው ቦርሳ አንቺ የሰጠሽኝን ነው። አንገቴ ላይ የነበረው ሐብል እንዲሁ ለኔ ስጦታ በመስጠት ደስታሽ ነበር። ግን ቤትዬ እህቴ መጽሐፍ ቅዱስ ለምን አልሰጠሽኝም? አልዋሽም። መንፈሳዊ ወሬዎች ከሌሎች ጓደኞቻችን ጋር ሆነን ስታወሩ ሰምቻለሁ። ስለ ታዋቂ ሰባኪዎች፣
ስለ ቄሶች፣ ስለ ፓስተሮች፣ ስለመጡላችሁ ትንቢቶች፣ ስላገኛችኋቸው በረከቶች ስታወሩ ሰምቼ ያውቃለሁ። ግን ለምን ስለ መድኃኔዓለም አልነገርሽኝም? ለምን ከሞት እንደሚያድን ከሲኦል እንደሚታደግ አልተረካችሁልኝም? ቤትዬ እሺ ልኮ ነበር፣ ብታስረዱኝ ስማማ እኮ ነበር። ዛሬ እንደሆነው ሰይጣን ያለ ዕድሜ አይቀጥፈኝም ነበር። በደሙ ሸፈን ነበራ፣ መላእክቱ ይጠብቁኝ ነበራ። አሁንም አበቃ፣ ጊዜው አልፏል አሉኝ። ወደዚህ ስፍራ መጡኝ። በጣም ያስፈራል ቤትዬ፣ ለማስረዳት እንኳን ያስቸግራል ቤትዬ። ምንም እንደዚህ እንዲመጣ አልፈልግም። ማንም ወደዚህ እንዲመጣ አልፈልግም። ጓደኛዬ ማሬ፣ ቤትዬ፣ ሚስጥረኛዬ፣ አንቺኮ ልብስሽን ሲነኩብሽ አትወጅም ነበር። እኔ ግን ሌዘር ጃኬትሽን ስለብስብሽ ለዛውም ሳላስፈቅድሽ ስካርብሽን ለብሼ ስወጣ እነዚያ ትላልቅ አይኖችሽ አየት ታደርግኝና ዝምትኝ ነበር። ሽቶዬ፣ ጥፍር ቀለምሽ ጥፍር ቀለሜ፣ ሊፕስቲክሽ ሊፕስቲኬ ነበር። አንቺኮ የልብ ጓደኛዬ፣ አስተማሪ ነበርሽ። ስለ ዳይት፣ ስለ ቫይታሚኖች፣ ስለ ጂም ያስተማርሽኝ አንቺው ነሽ። ግን ቤትዬ ስለ ኢየሱስ ለምን አልነገርሽኝም? በእርሱ ኃጢአት እንደተሰረየልሽ የዘላለምን ሕይወት እንደወረስሽ ለምን አላወራሽኝም? ብዙ ቀን ሲኒማ ስንሄድ አንድ ቀን እንኳን ቤተ ክርስቲያን እንሂድ ለምን አላልሽኝም? ልቤ ያዘነብሽ፣ ተቀየምኩሽ ጓደኛዬ። ቤትዬ ምንም እንኳን ባዝንብሽም ሁሌም ጨክኜ አንቺን ማኩረፍ አልችልም። ታውቂ የለ መልካም ሕይወት ይሁንልሽ። አምላክሽ ያሰብሽውን ሁሉ ያሳካልሽ። ሁልጊዜ ወድሻለሁ። አንዳንድ ቦታ ልነበብ ካለሽ ቀለሙን ያበላሸው የተንጠባጠበው እንባዬ ነው። ደህና ሁኝልኝ። አክባሪ እህትሽ፣ ጓደኛሽ፣ ሚስጥረኛ ባልንጀራሽ ማኪ ነኝ ከታች ከሲኦል። ቤቲ ከእንቅልፏ በታላቅ ድንጋጤ ነቃች። ህልም ነበር በህልሟ ያነበበችው። የማኪ ደብዳቤ ግን በጣም አስደንግጧታል። ፊቷ ላይ ላብ ችፍ ብሏል። እየተንቀጠቀጠች ስልኳን አንስታ ወደ ማኪ ደወለች። ስልኩ ተነሳ። ያነሳችው ግን ማኪ አልነበረችም። እነ ማኪ ቤት ለቅሶ ይሰማል። እነ ማኪ ቤት ለቅሶ ይሰማል። ጓደኛዬን ማኪን ፈልጌ ነው አለቻቸው እየተብረከረከች። ስልኩን ያነሱት እናትም በሲቃ አየ የማኪ አደጋ ነጠቀኝ። ማኪንማ የመኪና አደጋ ነጠቀኝ። ጉልበተኛ ሰይጣን ነጠቀኝ። ለማን አሜት ይባላል አሏት። የቤቲ ሞባይል ከእጇ ወደቀ። ማኪን መኪና አደጋ በህልሟ ያነበበችው የመኪና ጥይት ይጮህባት ጀመር። ለምን አልነገርሽኝም? ለምን ጓደኛዬ ቤቲ፣ እህቴ፣ ባልንጀራዬ፣ ማሬ ለምን አልነገርሽኝም? ለምን የሚለው ቃል ይጮህባት ጀመር። ይህን ታሪክ የጻፍኩት ከብዙ ጊዜ በፊት ካነበብኩት ሌላ ታሪክ ላይ ተነስቼ ነው። ባለ ታሪኳ ሉዊስ የተባለች ሴት ስትሆን ጓደኛዋ ደግሞ ማርሻ ትባላለች። ለኛ እንዲገባ አድርጌ በእኛ ኮንቴክስት በልብ ወለድ መንገድ ነው ያቀረብኩት። እኔ የዚህ ጽሑፍ አዘጋጅ ሐዋርያው ጳውሎስ ካለው ጋር የሚስማማ ነገር አለኝ። ከኃጢአተኞች ዋነኛ ሼፋሞንግ ሲነርስ ነበርኩ። አሁንም በጸጋው የምደገፍ ደካማ ሰው ነኝ።
በ1987 ዓመተ ምህረት በመስከረም ወር በ8ኛው ቀን የእግዚአብሔር ልጅ ኢየሱስ ክርስቶስ እኔ መሞት የነበረብኝን ሞት ሞቶልኝ እንደተቤዠኝ ተረድቼ በፈሰሰው ደሙ ከኃጢአት ነጽቼ ክርስቶስን ተከተልኩ። በደል አድራጊነት ዛሬም በአባቴ ፊት በብዙ ዙፋን ላይ እንደተቀመጠ አውቄ ጌታ ኢየሱስ ክርስቶስን የሕይወት አዳኝና ጌታ አደረኩት። ሃይማኖትን አልከተልም መድኃኔ ዓለምን እንጂ። የቤተ ክርስቲያንን ታሪክ ማን ከማን መቼ እንደተለየ ማን ከማን መቼ እንደወጣ በሚገባ ስላጠናው ራሴን ኦርቶዶክስ፣ ካቶሊክ ወይም ፕሮቴስታንት ብዬ መጥራት አልመርጥም። ክርስትናዬ ኤኩሜኒካል ነው። ይህ ማለት በሶስቱ አብያተ ክርስቲያናት አንድነት የሚያምን ከሁሉም መልካም የሆነውን የሚቀበል ማለት ነው። አንዱ ክርስቶስ፣ አንድ ቤተ ክርስቲያን ብቻ በምድር እንዳለ አምናለሁ። የጌታን እናት ቅድስት ማርያምን በጣም እወዳታለሁ። ስለ ወንጌል የተሰውተው ያለፉት ቅዱሳን አባቶችና እናቶችን አከብራለሁ። ለቅዱሳን መላእክትም ልዩ አክብሮት አለኝ። እንደነበረ ዘንድ ከሰማይ በታች የተሰጠን ስም ግን የልጁ የኢየሱስ ክርስቶስ ስም እንደሆነ ያለ ምንም ጥርጥር አውቃለሁ። እርሱ እኮ ከሰማይ ወርዶ በሉ ለኔ ተንበርከኩ ለኔ የማይታዘዝ ሰይፍ ያገኘዋል የሚል አምባገነን ዲክታተር ሆኖ አልመጣም። ከክብሩ ራሱን አዋርዶ በትሕትና አስተምሮ ሕመምተኞችን ፈውሶ በአጋንንት የታሰሩትን ፈቶ በመጨረሻም እኛ መሞት የነበረብንን ሞት የሞተልን የሕይወት ጌታ ነው። ሲተፉበት ዝም አለ። ሲሰድቡት መልሶ አልተሳደበም። ሲመቱት መልሶ አልተማታም። የሚሆነው ሁሉ ሊሆን ግድ ነበርና የአባቱ ፈቃድ ነበርና ዝም አለ እንደሚታረድ በግ። ታዲያ ዛሬ በዚህ በአዲስ ዓመት መዳኔን ሳስብ ምናልባት ለምን አልተነገረኝም የሚል ወዳጅ እንዳይኖር ብዬ ይህንን ጽሑፍ አዘጋጀው። አይዞት ወይም አይዞሽ፣ ማኪ አልሞተችም፣ ቤቲም ደህና ናት። ነገር ግን ማኪን ከሆንን ሕይወታችንን ለእግዚአብሔር ፈጥነን እንስጥ። የመዳን ቀን ዛሬ ነውና። ቤቲን ከሆንን ደግሞ እንናገር እንጂ ዝም አንበል። የተወደደው ወንድማችን መጋቢ ተአምራት ኃይሌ እንዲህ ሲል ዘምሯል። ቀኒቷ ትባረክ ጌታን ያወቅኩባት፣ ከዘላለም እስር የተፈታሁባት። የምስራች ያለኝ እርሱን ጌታ ይክፈለው። ጌታን ሲሸልም ለእርሱም አክሊል አለው። ጆሮ ያለው መንፈስ ለአብያተ ክርስቲያናት የሚለውን ይስማ። ወደ ወንጌል እንመለስ። ግርግሩ ያብቃ። ራስን መስበኩ፣ ማንነትን ማካብቡ ያብቃ። ክብር ለእግዚአብሔር ይሁን። አሜን። ዶክተር ወዳጄነ መሐረነ አዲስ አበባ። አንበባው ሲጨርሱ ወይም ሰምተው ሲጨርሱ ሼር ያድርጉ። ጌታ ይባርኮ። መልካም ጊዜ። ቻው።